በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተውት። ቀጥታ እሱን ሁሉ አጥፍተው በግብፅ አሉ። ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም፣ በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲና ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት፣ ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘው መመራትና ከነዓን መግባት አይደለም። ሲና መኖር፣ እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠኸው ዕቃ መስሎ እግርህን ስታነሳ ተናርፎ 3 ደቂቃ ብቻ በሕይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን። ወዳጆቼ ሆይ ዓለም መቼም ሕይወት ሰታጠቅ ሕይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ሕይወታችንን ነው የምትወስደው። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል፣ ዘላለማዊ ሐዘን ያለው ዓለም ላይ። የምድረ በዳውን ጉዞ አይደል እንዴ እነ ኤርምያስ ትንቢት የተናገሩት? የምድረ በዳውን ጉዞ እኮ ነው። እግዚአብሔር ብቻውን መራው ያሉት የተናገሩት እኮ የምድረ በዳውን እኮ ነው። አሁን አይደለም እኮ ምድረ በዳ እግዚአብሔር ብቻውን መራው አለ። ከእርሱም ጋር ማንም አልነበረም። እግዚአብሔር ከሕዝቡ ጋር ተረዳድቶ አይደለም የመራው፣ ብቻውን ነው። ዘኍልቍ መጽሐፍ እስራኤል ከሄደችው የ40 ዓመት ጉዞ 38 ዓመት ተኩሉን የሚሸፍነው ይሄ የዘኍልቍ መጽሐፍ ነው። ምናልባት ካሉት ከዚህ ውጪ ካሉት 4 መጽሐፎች በሳይዙ አጠር ያለው እሱ ነው። ግን ደግሞ ረጅሙን ጊዜ የምድረ በዳውን ረጅሙን ጊዜ የሚያጠቃልለው ወይንም የሚያካልለው ይሄ መጽሐፍ ነው። በጣም ብዙ ጊዜ ደጋግመን የምናነሳቸው በእስራኤል በምድረ በዳ ጉዞ ላይ ያሉ ታሪኮች፣ በጣም ብዙ ጊዜ ደጋግመን የምናነሳቸው ታሪኮች ያሉት ባይዘዌ የዘኍልቍ መጽሐፍ ላይ ነው። ዛሬ ያነበብነውን ይህንን ታሪክ ይህንን ወይንም ሐሳብ ጨምሮ ማለት ነው። እና እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ የወጣው እስራኤላዊ ብቻ አልነበረም ነው አይደለም ይለን። የወጣው እስራኤላዊ ብቻ አልነበረም፣ ግብፃውያንን ጨምሮ ከእስራኤል ውጭ ደግሞ በግብፃውያን ባሪያ ተደርገው የነበሩ አንዳንድ ሰዎችም አብረው ከእስራኤላውያን ጋር ወጥተዋል። እስራኤል ባርነቷ ተሰብሮ ነፃ ወጥታ ቀይ ባህርን ስትሻገር አብሮ የተሻገረ ሌላ ሕዝብ አለ፣ ሌላም ሕዝብ አለ። መጽሐፉ እንደሚነግረን ከሆነ ሌላም ሕዝብ አለ፣ አብሯቸው ወጥተው ነበር። ምናልባት ምዕራፍ 10 ምናምን የምታነቡ ከሆነ ደግሞ ኦባብ ምናምን የሚባሉ ሰዎች አሉ። እንደውም ኦባብ እንደውም የኛ ሀገር ሰው ነው ይሉታል። እና እንደዛ አይነት ሁሉ በግብፃውያን አማካኝነት ባሪያ ተደርገው የነበሩ ሌሎች የሀገር ሰዎች፣ ከዛ ውጭ ደግሞ ከግብፃውያን መካከል ደግሞ አንዳንዶቹ አብረው ከእስራኤላውያን ጋር ወጥተዋልና የምድረ በዳውን ጉዞ አብረው ሲጓዙ፣ አብረው ሲራመዱ፣ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ የያዕቆብ አምላክ ነው እግዚአብሔር። በእውነት እንደው ምንም ይርሱ እንደ ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮሁ። ስለዚህ ይላችኋል እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ሕዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ።
አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲስአፖይንት ያደረገው ሙሴን ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ አለ እግዚአብሔር። ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉም። አፍተር ኦል ሽንኩርት ዱባ በጢሁ ምናምን የሚሉት ባይዘው ግብፅ ምድር ላይ የአባይ ወንዝ ስላለ በጣም ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል። ሰርተው ደም አንጠባጥበው ይበላሉ። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለ መናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። መጥፎ እኮ ነው። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ ነው። በነፃ ደስ አይል። 2 ቀን ነው ኤክስፒሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው። ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አስር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸው ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። የክርስቶስ ኢየሱስ አባትና አምላክ የኛም አባት ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው። ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል በአባታቸው መንግስት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን አለባበስ አይደለም ይለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩት በማንነት ነው። መላእክቶች አይሻወዱም፣ አይታለሉም። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ በእውነት በእግዚአብሔር መንግስት እንደ ፀሐይ ነው የምናበራው። እዚህ ጉባኤ ውስጥ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በህይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግስት it's a matter of time ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግስት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ እነሱ ማለት ሰብስቤ ነው ይዣቸው የሚሄደው። ተመልሼ መጥቻው ሰብስቤ ይዣቸው ድና በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው? ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን ነው የመረጠው።
በእግዚአብሔር መንግስት ዘላለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ። የግብፅ የሚል ካፋችሁ እንዳይወጣ። ሐሳባችሁን ራሱ ክሮስ ካረገው በእውነት ነው ማለት ጭንቅላታችሁ ላይ ጭናችሁ ቸርች መጣ እስከተማር እንዳትጠበቅ ረግሜዋል። ይሄን ጌታዊ ተሳስቼ ነው ማለት ያለብን እንጂ ልክ ነው እንዴት ይባላል? እንዴት በእውነት ነው ማለት ምን ቢያምረው ሰው ለምን መሰላቸው? በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ ቤተ መንግስቱ እንዴት ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ! ወዳጆቼ በብርሃን ነው እያኖረን ያለው ጌታ። በብርሃን እስራኤል ያየችውን ተአምር እኔ የተወሰነ አየሁትኝ። በእውነት ወደ ኋላ ተመልሼ አሁን ዛሬ ጊዜው ስላልሆነ ብዙ መናገር አልችልም እንጂ በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተዉት። ቀጥታ እሱን ሁሉ አጥፍተው በግብፅ አሉ። ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም፣ በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲናን ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘው መመራትና ከነዓን መግባት አይደለም። ሲና መኖር እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠኸው ዕቃ መስሎ እግርህን ስታነሳ ተናርፎ 3 ደቂቃ ብቻ በህይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን ምንም ሌላ ተአምር ባይኖር እኮ ምድረ በዳ ውስጥ ከእግዚአብሔር ጋር መኖር ብቻ ተአምር ነው። ይሄ አልበቃ ብሎት አለት እየሰነጠቀ ውሃ ያወጣል ከሰማይ። እኔ እንግዲህ የመላእክት መብል የሚለውን ቃል በእውነት የመላእክት መብል ብቻ የሚለውን ያገኘሁት እኔ። የሰማይ እንጀራ የሚልና የመላእክት መብል ነው የሚል ያገኘሁት እኔ። አሁን ሰማይ ምግብ አለው እንዳትሉኝ፣ በኋላ መላእክት እየበሉ ነው እንደሚኖሩት እንዳትሉኝ። ጀስት እግዚአብሔር ጋግሬ ይሰጣለሁ እግዚአብሔር ያቀርብ ነበር ነው አይደል? እና እስራኤል ስጋ ማረን መናው ሰለችን ሲሉ እግዚአብሔር አላበላም ነው እንዴ ያለው? አላለም። ስጋ ማረን መና ሰለችን ሲሉ አበላቸዋለሁ አለ። ሙሴን መጣና እግዚአብሔር አበላቸዋለሁ ሲል ኧረ እኔ መግባቸዋለሁ። ምን ያህል ሲሆን 1 ወር ሙሉ ስጋ ከወደዱ 1 ወር ነው ማበላቸው አለ። ሙሴ እንደዚህ ያለው እግዚአብሔርን ያ ቅድም ግደለኝ ያለ ሙሴ ኧረ እግዚአብሔር ሆይ ኧረ የኋለኛው እንዳይብስ እንብላ ማለታቸው እሱን አላበላም ብትል አይሻልም? 1 ወር ሙሉ ስጋ በላለሁ። አዎ እንዴ ከየት ይመጣል አለው። ምድረ በዳ ነው ያለ ነው። ምን ያክል በሬ ቢታረድ ምን ያክልስ በግ ቢታረድ በባህር ውስጥ ያለ አሳ በሙሉ ቢመጣ ይሄንን ሁሉ 600 ሺህ እግረኛ እንደምታየው በሙሉ ጣት ነው። አረ እግዚአብሔር ሲለው እግዚአብሔር መጣና ለሙሴ እንዲህ አለው፣ እጅ አጭር አይደለም አለው። የመላእክም ቢበለው የሰው ካማራቸው ያኛውን ከሰማይ ማውረድ ነው የሚከብደው፣ ይሄን ማብላቅ ቀላል ነው አለው። መጽሐፍ ሲናገር ነገ ጧት ይበላሉ አለው። አረ እግዚአብሔር በቃሽ በቃ አንተም ካላበላቸው ቢገሉኝ ነው እንደጋ መሞት ነው። ምን አለው ሌላ አምኜ ልሙት ብሎ እንዴት እንቅልፍ ይዛል አንተ። ላጥ ሙሴ ላጥ የሆነው ይሁን ብሎ ከአባቶች አልበልጥም ኤልያስ እንዳለው አረ ብሎ ተኛ። ጠዋት ሲነሱ ይላል እግዚአብሔር ሌሊት አይደለም የሚለው የምስራቅን ንፋስ አነሳሳ ይላል።
እኔ የምስራቅ ነፋስ ይገርመኛል። ቀይ ባህርን ለመክፈል እሱ ነበር በጣም ቢዚ ነበር የምስራቅ ነፋስ። እኔ የሰሜን የደቡብ የምዕራብ የት እንደሄዱ አላውቅም። የምስራቅ ነው የሚመጣው። የምስራቅ በጣም አገልጋይ ነው በእውነት። ሰማይ መቼስ ለነፋስ ቦታ ካለ እሱ ነው የሚኖረው። ግን አዲስ ኪዳን ላይ መጥቶ ባይዘው አውራቂስ ምናምን የምስራቅ ነፋስ አዲስ ኪዳን ላይ ነበር። ግን ያው የምስራቅ ነፋስና አነሳስ ይላል ከሩቅ ምድር ድርጭት ሳይበስበው ይዞ መጣ ይልና ቁመቱ ይሄንን ያክል ይልና ርዝመቱ የሁለት ቀን መንገድ ያክል ነበር ይላል። ከመረው እግዚአብሔር አምጥቶ ህዝቡ አዩት። አንተ ስጋ እንብላ። መጽሐፍ እንዲህ ይላል መብላት ጀመሩ፣ በጥርሳቸው መካከል ሲገባ ይላል እግዚአብሔር ተቆጣ ይላል። መናይን አለ እግዚአብሔር እኔ ጋር ያመጣሁትን ንቃችሁ ይሄንን አልበሉትም አይደለም ይላል። ክሳት ሆነባቸው እንደውም ይላል። እግዚአብሔርም ተቆጣ አዘነም ይላል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር፣ የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህንም ማቅ አይደለም የሚለው በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር እኔ ነኝ።